ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። ዛሬ በጣም ያሳዘነኝ ነገር በጣም ሰው መሆኔን የጠላሁበት ቀን ነው። ምክንያቱም የራስ ሀገር ሰው ደማችን አንድ ኢትዮጵያዊ ወይንም ደግሞ አበሻዊ እና የገዛ ዜጋውን ቀጥቅጦ መግደል ማለት እኔ እንጃ። ይሄ ከሰው የተፈጠረ ራሱ ለመሆኑ ራሱ ያጠራጥራል። ምክንያቱም እንዴት ነው ከሰው የተፈጠረ ሰው በራሱ በእህቱ ወይንም በወንድሙ እንደዚህ አይነት ጭካኔ የሚፈጥረው ማለት ነው። እኔ በጣም ነው ያዘንኩት፣ በጣም ነው ያፈርነው። በጣም አሁንማ በሄድንበት ማለት ነው እንት አበሽያ ወስትላ አበሽያ ገዊ እኔማ ከሰው ጋር ራሱ መቀላቀል እየፈራው ነው። ምክንያቱም ስማችን በጣም ጠፍቷል። ስማችን ከምላችሁ በላይ አንዳንዴ ሀበሻ መሆን የራሱ ማለት ነው ግራ እስከሚያጋባን። እኛ ድሮ ሀበሻ ቤተሰቦቻችን የሚታወቁት በደግነት፣ ለሰው በማዘን፣ የራሳቸውን ካላቸው ላይ ለሰው በማካፈል ነው። አሁንስ በእኛ ጊዜ ያሉ ሀበሻዎች ደግሞ ሰው በመግደል አንደኛ። እስኪ አሁን እች ልጅ ገና ናት፣ ከመጣች ስራ እንኳን አልገባችም። ራሱ የወሰዳት መክተብ ወይንም ደግሞ የወሰዳት ቢሮ ነው። እዛ ውስጥ ያለ ልጅ ነው እንግዲህ ምን ብላት ምን እንዳለ እንደዛ መፈጠሯን ሁለት ሞት ማለት ነው። አንደኛ ቀጥቅጦ ማሰቃየት ማለት ይሄ ራሱ አንድ ሞት ነው። ሁለተኛ ደግሞ መሞት በራሱ መሞት እንዳለ ሆኖ እንዴት ነው ሰው ልጅ በሰው እንደዚህ የሚጨክነው? ምን ሳንጀት ነው ሰው በራሱ እህት ላይ እንደዚህ የሚያደርገው? እኔ በጣም ነው ያፈርኩት። ዛሬ ልጁ ተያዘ። ይህች ልጅ ከመሞት አትመለስም። ከሚገርመው ደግሞ ማለት ነው አስኪሬኗ መግቢያ አጥቶ እንደገና ሌላ ችግር። ኧረ ተው እባካችሁን እንስማማ፣ እንተባበር። በሰው መግደል አንተዋወቅ። ሀበሻ ድሮ ሰው በመቀበል ነው የምንታወቀው። አሁን ደግሞ ሰው በመግደል አንደኛ ቁጥር አንድ እነሱ ገዊ ናቸው። የሚገርማችሁ ነገር ማለት ነው እኔ በጣም ነው ያፈርኩት። ልጄ እኔ ያለሁበት ልጅ አንቺ ኦሮሞ ነሽ አማራ ነሽ አለኝ። እውነት ለመናገር የዚያን ቀን መሬቷ ራሱ ተከፍታ ብትወጣ በጣም ነው ደስ የሚለኝ። የዚህን ያህል እነሱ ራሱ በብሔር እንደምንጣላ፣ አንዱ ብሔር አንዱን ብሔር እንደሚገድል ራሱ በደንብ አውቋቸዋል፣ በደንብ ገብቷቸዋል። ይሄን ያህል ደግሞ እዚህ ድረስ መሄድ ማለት በጣም ከባድ ነው። እኛ ሀበሻ ነን። እኔ በእውነቱ እንደዛ ብሎ ሲጠይቀኝ ማለት ነው በጣም ነው የደነገጥኩት። በጣም ነው ሀበሻ መሆኔ ራሱ ያስፈራኝ። አማራ ነሽ ኦሮሞ ነሽ ከኛ አርፎ ማለት ነው እነሱ አሁን አማራ ናቸው ኦሮሞ ናቸው ብለው እየጠየቁ ነው። እና ለምን ይሄ ሁሉ ምን አስፈለገ? እቺ ልጅም ደግሞ ልትሰራ እንደ ማንኛውም እንደኛ ቤተሰቦቿ ልትቀይር ራሷ ልትቀይር ነው ከሀገር የወጣችው እንጂ ሞታለሁ ብላ አልወጣችም። ምናልባት እኔ እንደው ሳስበው አሁን ላይ ሰው የምትገሉ ሰዎች ህጉ እንደ ኢትዮጵያ እየመሰላችሁ መሰለኝ። ወይ እድሜ ይታሰራል ወይ ደግሞ 20 ዓመት 30 ዓመት ታስሮ ይወጣል። እሱ ከዛም በኋላ የራሱን ህይወት ይቀጥላል። እዚህ እንደዚህ የለም። ሳውዲ እንደዚህ የለም። ከገደልክ ትገደላለህ፣ ከሰረቅ እጅ ይቆረጣል፣ አካለ ጎዶሎ ትሆናለህ። አሁን እንግዲህ ልጅቷን የገደላት ደማም ነው። ደማም ከጅዳ ይርቃል። እሺ አሁን ተያዘ። ምን ይጠቅማል? እሱም ሞት እሷም ሞት ማለት ነው። በአንድ ጊዜ ሁለት ሰው ማጣት። ኧረ እባካችሁ እንስማማ። የወጣ ነው ልንሰራ ነው ልንለወጥ ነው ወይ ሰው ልንገድል አይደለም። እች ልጅ እንግዲህ የሆነ ነገር ጠይቋት እምቢ ስላለች ነው ይህን ሁሉ ስቃይ የደረሰባት። ሴት ነን እኮ ሴቶች ግዴታ ክብር ያስፈልገናል፣ መከበር አለብን። የራሳችን ዜጋ ካላከበርን እንዴት ነው ሌላ ሰው ሀገር ዜጋ አክብሩን ብለን የምንለው? በጣም ከባድ ነው። እውነት ለመናገር በጣም ከባድ ነው። በጣም አሳፋሪ ነው። ከእኛ ከኢትዮጵያውያኖች የማይጠበቅ ነገር። እቺ ልጅ እንደ ማንኛውም ልትሰራ ነው ልትቀየር ነው የወጣችው እንጂ ወይም ለመሞትማ እዛው ሀገሯ ላይ አትሞትም እንዴ? እዛው ሀገሯ ላይ እኮ ሆነ ወጥቶ መግባት ከባድ እየሆነ ነው። ከሀገራችን ስንሸሽ ደግሞ እዛው ሀገር ድረስ ተከትሎ መግደል ማለት ይሄ ከባድ ነው። እውነት ለመናገር ከባድ ነው። እስኪ አስቡት፣ የዚህን ሀገር ተውት። እዛ እናት ልጅ ተሰርታ ተለውጣ እኔን ትቀይረኛለች ብላ ስትጠብቅ ሬሳ መግባት ወይንም ደግሞ አስክሬን መግባት በጣም ከባድ ነው።
እኔ ምንም አልልም። ሁላችንም ከእንደዚህ አይነት ካስከፊ ሞት ወይንም ደግሞ ካስፈሪ ካልጠበቅነው ነገር ይሰውረን ሁላችንም። ከምንም በላይ ደግሞ ባካችሁ ትዕግስት የሰው ልጅ ትዕግስት ከሌለው ማለት ነው ምንም ነገር ሊሳካለት አይችልም በህይወት። እርግጥ የሚፈትን ነገሮች ይኖራሉ። ወይ እች ልጅም ኃይለ ቃል ተናግራ ይሆናል፣ ወይ ደግሞ እሱ የፈለገውን አላደርግም ብላ ይሆናል። መብቷ ነው። አንድ ሴት መብቷ ነው። የራሷን መብት አላት። ያንን መብት ወደ አንተ እስካላለፈች ድረስ መገደል የለባትም። በቃ ነውር ነው። የራስን ዜጋ መግደል ማለት ይሄ ማወቅ አይደለም እንዴ! አዲ የሰው ሀገር ዜጋ ይግደለን። ለማንኛውም እኔ በጣም ነው ያዘንኩት፣ በጣም ነው የከፋኝ። ይሄ ነገር እኛ ቤትስ ቢሆን ኖሮ ብለን እኔ እህቶች አሉኝ፣ እህቶቼስ ቢሆን ኖሮ እንደ ሰውኛ በጣም ከባድ ነው እንደ ሰውኛ እና እኛም እንደ ሰውኛ እናስብ። ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። መልካሙን ሁሉ ተመኘውላችሁ። ለሁላችንም ትዕግስቱን ይስጠን፣ ማስተዋልን ይስጠን። ትዕግስትና ማስተዋል ከምንም በላይ ትልቅ ነገር ነው። የሰው ልጅ ማስተዋልና ትዕግስት ከሌለው ለምንም ነገር ሊያልፍም ወይንም ደግሞ ቀጣይኛው መስመር ሊገባ አይችልም። እና ባካችሁ የሰው ሀገር ላይ ስንሄድ ወይም ደግሞ የሰው ሀገር ላይ ስንኖር ትዕግስት ያስፈልገናል። እኛ ሰዎች ትዕግስት ከምንም በላይ ትዕግስት ሀገራችን ላይ አይደለንም። የሰው ሀገር ላይ ደግሞ እስካለን ድረስ እኛ እህትና ወንድም ነን። የግዴታ ከአንድ ቤት መውጣት የለብንም። ዜጋችን እስከሆነ ድረስ ወንድማችንም እህታችን ናት። እንደዚህ ብለን እናስብ። የሌላ ሀገር ዜጎች እንዴት እንደሚተባበሩ፣ የኛ ሀበሻ ግን ለሰው ጉድጓድ ይጭራል እንጂ እንኳን ሊያከብረን ማለት ነው። እና ለማንኛውም ቪዲዮ አበዛሁባችሁ። መልካምን ሁሉ ተመኘውላችሁ ባይ